እንኳን ለ2018 ለጥምቀት ባህር እንኳን ያደረሳችሁ ለመላ ክርስቲያኖች በጠቅላላ እና እና መልካም ባህል መልካም ጥምቀት ብያለሁ። ይመቻችሁ እና ፎሎ ላይክ ሼር ምናምን እያደረጋችሁኝ እሺ አንዳንዴ እንኳን እኛንም እያያችሁ ምክንያቱም ደግሞ እናንተ የምትፈልጉት ማለት ነው ዝም ብለው የሆነ ጃስ የሚለው ምናምን ነገር ነው ላይክ ሼር የምታደርጉት የሚሳደበው ምናምን ነገር የሆነ አስተማሪ የሚሆን ነገር የሆነ ነገር ከትምህርት የምታገኙበትን ነገር ላይክ ሼር ፎሎ ብታደርጉ ምን ጣጣ አለው ምን ችግር አለው? ምክንያቱም ደግሞ አንዳንዴ አስተማሪ የሚሆን ነገር ከአንዳንድ ሰው ይገኛል ነው የምለው እኔ እና እኔ የምላችሁ ነገር ቢኖር እንደ ማን ነበረ በእናታችሁ ያ ቲክቶከሮች ምናምን እነዛ ምናምን አሉ እነሱም ማለት ነው ቢያለቅሱ ራሱ ሲሳደቡ ምን